ይህን ጀለስ ስትመለከቱት ማለት ነው የሌለ ምስኪን ምናምን ይመስላል። በጣም በሚገርማችሁ ሁኔታ ግን ሚስቱን ለመግደል እያቀደ ያለ ሰው ነው። ይህ ሰውዬ ስም እንግዲህ ሊዮን ይባላል። ሊዮን 39 ዓመቱ ነው። የሚኖረው ደግሞ ቴክሳስ ውስጥ ነው። እንግዲህ ሊዮን ዶክተር ነኝ ያለ መሰከስ ይወዳል ማለት ነው። በጣም በሚገርማችሁ ሁኔታ በቃ ሬስቶራንቱ ሲገባ ሱፐርማርኬት ሲሄድ ምናምን ያገኘውን ሰው እንዳለ ማለት ነው ዶክተር ነኝ ያለ ይሰክሳል ማለት ነው ሊዮን። የሚገርመው ነገር ተምሯል ማለት ሜዲካል ስኩል ገብቷል፣ ተመርቋል ምናምን። ከዛ በኋላ ግን ሬዚደንት ምናምን አለ አይደለ እቺ ዶክተር ከመሆናቸው በፊት የሚያሳልፉት ሳይ ምናምን ክሊኒክ ሆስፒታል ሆናል የሚሰሩበት በዛ ሰዓት እንግዲህ እሱ ማጠናቀቅ አልቻለም። ምክንያቱም ጸባዩ በጣም ዋዛ ነገር ነው መሰለኝ በጣም ነው የሚባረረው ማለት ነው። እና እየተባረረ ምናምን እንግዲህ ዶክተርነቱን ማግኘት አልቻለም። ስለዚህ ቴክኒካሊ ዶክተር አይደለም ማለት ነው፣ ግን ዶክተር ነኝ እያለ በጣም ነው የሚያወራው። እንግዲህ እንደነገርኳችሁ ደግሞ ከስራ በጣም ያው ከሬዚደንትነቱ ስለሚባረር ምናምን አክቹዋሊ የሆነ ስራም የለውም። ስለዚህ ብሮክ ናት ማለት ነው፣ ጨላ ምናምን ይላት። ከዛ ይሄን ሁላ ነገር እንግዲህ በሚፈጠር ሰዓት ገርልፍሬንዱ አብረዋለች ማለት ነው። ገርልፍሬንዱ እንግዲህ አንዳንድ ነገሮችን ምናምን ከበር ታደርግለታለች። በጣም የሚገርማችሁ ሁኔታ ብዙ ላዎች ነው ያሉበት። ስለዚህ ቢያንስ እሱ መንቀሳቀሻው ምናምን ከበር የምታደርግለት ገርልፍሬንዱ ናት ማለት ነው። እንግዲህ እንዳልኳችሁ ከሬዚደንትነቱም ተባሯል ምናምን ስራም የለውም ማለት ነው። እና ቤት ውስጥ ምናምን ብዙም ስለምትቀመጥ ምናምን በቃ ጭቅጭቅ ምናምን ይበዛል ከቀሚሱ ጋር በጣም አቢዩዚቭ ነው ምናምን ማለት ነው። ከዛ እንግዲህ እሷ መታገስ ያቅታት እንግዲህ ወደ ፖሊስ ጣቢያ ትሄድለታለች ማለት ነው። ፖሊስ ጣቢያ ትሄድና እንግዲህ እንደዚህ ተፈጥሯል ምናምን አቢዩዝ እያደረገ ይመስላለች። ባንክ ፖሊሶች ይመጡና ይይዟታል ማለት ነው ጀለስን። ከዛ በኋላ ይታሰራል ምናምን የተወሰነ ጊዜ ሰርባ አድርጎ ይለቀቃል። ሲለቀቅ እንግዲህ በእሷ በጣም ህል ይዘዋል። በጣም ተናዶባታል። እንዴት ታስይዘኛለች አይነት ነገር ማለት ነው። እና በጣም ስለተበሳጨባት ምናምን ወደ እሷ እንዳይሄድ ምናምን አሁን ድጋሚ ልታስይዘው ነው። ከዛ ግን ዝም ብሎ ተደብቆ ምናምን እሷ ምንድነው ስታከር ነው የሚባሉት እንደዛ ስታክ ማድረግ ጀምራል ማለት ነው። ከዛ እንግዲህ ቤቱ አቅራቢያ ላይ ምናምን በብዛት ሲታይ እንግዲህ ለፖሊሶች ሪፖርት ይደርሳቸውና ድጋሚ አሁንም ፖሊሶች ይመጡና ባንክ ድጋሚ ይያዛል። ድጋሚ ወደ እስር ቤት ይገባል። ድጋሚ ደግሞ ሰርቦ አድርጎ ይወጣል ማለት ነው። ከዛ እንግዲህ ከወጣ በኋላ በጣም ነው የተናደደው። እንግዲህ አንድ ጊዜ ብቻ አይደለም ገርልፍሬንዱ 2 ጊዜ ነው ያሳሰረችው ማለት ነው። 2 ጊዜ። ይሄ ደግሞ ለሱ በጣም የሚያበሳጭ ነገር ነው ማለት ነው። እና እንዳልኳችሁም ደግሞ ብሔራዊ የሆነ ኢሹ አለው ምናምንና እንዳልኳችሁ ስራውን ኪፕ ማድረግ ያልቻለው በጸባዩ የተነሳ ነው። ከሚስቱ ጋር መቆየት ያልቻለው በጸባዩ የተነሳ ነው ምናምን ከገርልፍሬንዱ ጋር አክቹዋሊ እና ምን ያስባል እሷን አታክ ማድረግ ያስባል ማለት በጣም ስለተናደደባት ቅድም መጀመሪያ ላይ እንደነገርኳችሁ እሷን ለመግደል እንግዲህ ሂትማን መቅጠር ያስባል ማለት ነው። እሱ የሚያውቀው ሂትማን የለም እንግዲህ እሱ ሂትማን ስለማያውቅ ምን ያደርጋል ማለት ነው። ነፍሰ ገዳይ ምን ያደርጋል ሌላ እንደዛ ያውቃሉ ብሎ የሚገምታቸውን ሰዎች ያናግራል ማለት ነው። እና አንድ ኤክስ ሚሊተሪ የነበረ ሰው ያገናኙታል ማለት ነው። እንግዲህ ኤክስ ሚሊተሪ የነበረው ሰው እንግዲህ ይሄ የምትመለከቱት ሰው ነው። ኮንታክት ያደርገዋል እንግዲህ ሚስቱን እንዲገልለት 10,000 ብር እንደሚከፍለው ይነግረዋል። $10,000 አክቹዋሊ እንደሚከፍለው ይነግረዋል ማለት ነው። በዚህም ይስማማል። ስለዚህ ብሩን ክፈለኝ ወደ ስራው መግባት እችላለሁ ይለዋል። እንግዲህ ጀለስም ይስማማና ብሩን ይከፍለዋል ማለት ነው። ከዛ በኋላ እንግዲህ ይሄ ሂትማን ወይ ደግሞ ነፍሰ ገዳይ ተብሎ የተቀጠረው ሰው $10,000 ከተቀበለ በኋላ ፈድ ትላለች ማለት ነው። ጠፋለች ምናምን። ሲጀመር ሀሳቡ አልነበረውም ሰውን የመግደል ያው ብሩን ለመቀበል ሲል ነው ይሄን ነገር የተስማማው እና ብሩን ተቀብሎ ይጠፋል ማለት ነው። ይሄ ግን እንደጠፋ አላወቀምና በቃ የሆነ ፕሮሰስ ላይ ነው እሷን እየተከታተላት ነው ምናምን በሚል ተረጋግቶ እንግዲህ ኑሮ መኖር ይጀምራል ማለት ነው። እንግዲህ በዚህ መሀል እናቱን ለመጠየቅ ወደ እናቱ ቤት ይሄዳል ማለት ነው። እናቱ ቤት ሲሄድ እንግዲህ የእናቱ ጎረቤት የሆነች አንድ ቸከስ ይተዋወቃል ማለት ነው። የዚህ ሴት ስም እንግዲህ ቫለሪ ይባላል። እንግዲህ ቫለሪና ሊሆን ማለት ነው በዚህ አጋጣሚ ይተዋወቃሉ። እናቱ ቤት በሄደበት አጋጣሚ ይተዋወቁና ምናምን ያው 1-2 ምናምን እየተባለ በፍጥነት ገርልፍሬንድ ኤንድ ቦይፍሬንድ ይሆናሉ ማለት ነው። በጣም በሚገርማችሁ ሁኔታ ማለት ነው ቫለሪ ከዚህ በፊት አግብታ ነበር፣ ልጅም ነበራት እና እንግዲህ ከባሏ ጋር ባለመግባባት ነው የተፋታችው ማለት ነው። ባሏ በጣም ቺት ያደርግባት ነበር ምናምን። ስለዚህ በዛ የተነሳ ነው የተፋቱት። ግን እንደዛም ቢሆን ማለት ነው ለእሷ ነገሮች ጥሩ ሆኖ አይደለም ትዳሩ ያበቃው። የልጇ ከስተዲ ሁኔታ ወደ እሷ የመጣ አይመስለኝም። እንደገና ደግሞ ከባሏ ጋር የእንስሳ ሕክምና ከፍተው ነበረ። የእሱም $1.2 ሚሊዮን አካባቢ እዳ አለባት ማለት ነው ባሏ ላይ። እንግዲህ በዚህ ሰዓት ነው እንግዲህ ሊዮንን ያገኘችው። ከዛ ከሊዮን ጋር እንግዲህ በጣም ፏፈሽ የሆነ ፍቅር ውስጥ ይገባሉ። ሊዮን ወደ እሷ ቤት ሙቭ ያደርጋል። ያው እንግዲህ እንዳልኳቸው ብሮክ ነው ምናምን። ስለዚህ ያገኘውን አጋጣሚ መጠቀም ስለሚፈልግ ወደ እሷ ቤት ሙቭ ያደርጋል ማለት ነው። እቃውን ምናምን እሷ ቤት ያስገባል። ከሷ ጋር እንግዲህ ያበደ በቃ የፍቅር ጊዜ ማሳለፍ ይጀምራሉ ማለት ነው። ግን አንድ ቀን 2017 ዓመተ ምህረት ላይ ቤታቸው ደቅ ብለው ምናምን ሲወያዩ ማለት ነው ሊዮን የሆነ ሀሳብ ያመጣል ማለት ነው። ስለራሱ ገርልፍሬንድ ማውራት ይጀምራል። በሚያወራበት ሰዓት እንግዲህ እሷም ስለራሷ ታወራለች። ስለ ኤክሶቻቸው ማውራት ይጀምራሉ። ስለ ኤክሶቻቸው ሲያወሩ እንግዲህ እሷ ከኤክሷ ጋር የነበረው ነገር ቅድም የነገርኳችሁ ቺት እንዳረገባት አሁን ላይ ዕዳ ውስጥ እንደከተታት ምናምን የልጇም ከስተዲ ጉዳይ ምናምን ብዙ ነገሮች በቃ ልክ እንዳልሆኑ ትነግረዋለች ማለት ነው።
ሊሆንም ደግሞ እንግዲህ ኤክስ ገርልፍሬንዱ ከአንድም ሁለቴ እንዳሳሰረችው ይነግራታል ማለት ነው። እንግዲህ ሁለቱም ኤክሶቻቸው ላይ ያላቸውን ጥላቻ እንግዲህ በጋራ ቁጭ ብለው ይወያዩበታል ማለት ነው። በዚህም የተነሳ እሷን በመጥላቱ የተነሳ እሷን የሚገላት ሰው 10,000 ብር እያልኩ ነው ያው ዩጋሪት $10,000 ከፍሎ እንዲገልለት እንደቀጠረ ምናምን ይነግራታል ማለት ነው። ይህን ሀሳብ ሲነግራት እሷም ጭንቅላቷ ውስጥ እኔ ስለምን አይነት ነገር ውስጥ ትገባለች ማለት ነው። ስለዚህ ሁለቱም ኤክሶቻቸውን ለማግኘት ሲገደል እንግዲህ ቁጭ ብለው ይደሉታሉ ማለት ነው። ከዛ ይግባባሉ ምናምን። ታዲያ እንዴት እናድርግ ምናምን ሲባል በቃ እኔ የቀጠልኩት እኮ ሂትማን አለ፣ ስለዚህ እሱን ደርቦ ይህንንም ሰው እንዲገለል ለምን አናደርገው ምናምን ይላታል ማለት ነው። በቃ ያበደ ሀሳብ ነው ምናምን ይባባላሉ። ሁለቱም ይስማሙና ልክ ሂትማኑ ጋር ወይ ደግሞ ነፍሰ ገዳዩ ጋር ሊደውል ሲል ምን ትዝ ይለዋል፣ በጣም ረጅም ጊዜ ሆኖታል፣ ኮንታክት አላረገውም ምናምን። ስለዚህ ለምንድን ነው የሰውዬ ኮንታክት የማያደርገኝ የሚለውን ነገር ግራ ይገባውና እሱ ይደውልለታል። ከዛ ሰውዬው ምናምን ላሽ ብሏል፣ ነግሬያቸዋለሁ፣ ጨላውን ምናምን ሰብሰብ አድርጎ ምናምን አምልጧል ማለት ነው። ከዛ እንዴት መልሼ ይህን ሰውዬ ማግኘት እችላለሁ ብሎ ሲያስብ ሊሆን እስር ቤት ገብቷል ነበረ፣ ሚስቱ ስታሳስረው በዋስ ሲፈታ ምናምን እንደዚህ በዋስ እንዲፈታ ምናምን ከሚረዱት የህግ ባለሙያዎች መካከል አንዱ ሰውዬ ይሄ ነፍሰ ገዳይ የሚባለውን ሰውዬ እንደሚያውቀው ትዝ ይለዋል ማለት ነው። ከዛ እሱ ጋር ላጥ ብሎ ሄድና ይነግረዋል ማለት ነው። በጣም በሚገርማችሁ ሁኔታ ማለት ነው። አሩን ነው እዚህ ጋር እንዴት አስቦት እንደሆነ አላውቅም፣ ግን ሆል ስቶሪ ነው የነገረው ማለት እንደዚህ ቀጥሬው ምናምን አይነት ነገር ማለት ነው። በጣም ፉሊሽ የሆነ ዲሲሽን ነው፣ ግን እንደዛ ይነግረዋል ማለት ነው። ሰውየው እንደዚህ አድርጎ ምናምን ብር ይዞብኝ ጠፋ ምናምን ይለዋል ማለት ነው። ሰውየው የት እንዳለ እንደማያውቅ ይነግረዋል። ግን ልክ ሊሆን ከቢሮ እንደወጣ ሰውየው ወደ ፖሊስ ጣቢያ ሄድና ይሄን ነገር ለፖሊሶች ይናገራል ማለት ነው። እንግዲህ ፖሊሶች ይሄንን ከሰሙ በኋላ ኢንቨስቲጌሽን ይጀምራሉ ማለት ነው። ከዛ እንግዲህ መጀመሪያ ማድረግ ያለባቸው ነገር ምንድነው? ያንን ሰውዬ መፈለግ ማለት ነው፣ ይሄ እንዲገል የተቀጠረውን ማለት ነው። ስለዚህ እሱን ፈልጉ ያገኙታል። ከዛ ኢንቨስቲጌት በሚያደርጉበት ሰዓት ኧረ እኔ ብሩን ይዤ ምናምን በቃ ብሩን ለመቀበል የፈጠርኩት ምክንያት ነው እንጂ እኔ ሰው የመግደል ማሳብም የለኝም፣ ከዚህ በፊትም እንደዚህ አይነት ሪከርድ የለኝም፣ እኔ ሂትማን አይደለሁም ምናምን ይላል ማለት ነው። እንግዲህ ያው ኦልሬዲ ወንጀል ነው ይህንን ማድረግም፣ ስለዚህ ወንጀሉ እንድናቀልልህ እንድትተባበረ እንፈልጋለን ምናምን ይሉታል ማለት ነው። ጀለስም መታሰር ስለማይፈልግ ምናምን ፒስ ነው ይላል ማለት ነው። ከዛ በኋላ እነሱ ምን ያደርጋሉ? ሊሆን ድጋሚ ኮንታክት አድርገውና እኔ ሳልሆን ሌላ ሰው ሂትማን አግኝቻለሁ፣ ስለዚህ እሱ ነገሮችን ይጨርስልሃል በለው ምናምን ይባላል። ከዛ እሺልና ይደውልና እንግዲህ እኔ ስላልቻልኩ ነው በጣም ይቅርታ ስለጠፋሁብህ ምናምን፣ ግን ሌላ ሰው ይሄን ነገር ሊያደርግልህ የሚችል ሰው አለ ይለዋል ማለት ነው። እና ሊሆንም በደስታ ይስማማል። በጣም በሚገርማችሁ ሁኔታ እንግዲህ ይሄ ሌላ ሰው የተባለው እንግዲህ ያው አንደርከቨር የሆነ ፖሊስ ነው ማለት ነው። ስለዚህ የሆነ ፖሊስ ያዘጋጃሉ ምናምን፣ ይሄን የምትመለከቱትን ፖሊስ። ከዛ በኋላ እንግዲህ ሊሆን አሁን ላይ ያለችው ገርልፍሬንዱ አሁን ሂትማን መጀመሪያ የቀጠረውና አሁን አዲሱ ሆነው አንድ ሬስቶራንት ላይ ይገናኛሉ ማለት ነው። ከዛ ደቅ ብለው እንግዲህ ሰዎቹ እንዴት መግደል እንዳለባቸው ያወራሉ ማለት ነው። ከዛ ሊሆን እንግዲህ እንዴት እንዲሆን የምትፈልገው ምናምን ሲባል አንተ ደስ ባለ በቃ ነፍሰ ገዳዩ አንተ ደስ ባለ መንገድ በቃ አስወግዳት አይነት ነገር ይሏል ማለት ነው። ያውን ገርልፍሬንዷ ደግሞ ኤክሷ እንዴት እንዲገደል እንደምፈልግ ስትለው በቃ የሆነ መኪናውን ሃይጃክ ተደርጎ አይነት ነገር ምናምን ብላ የሆነ ድራማቲክ የሆነ ነገር ትፈጥርለታለች ማለት እንደዛ ቢሆን ደስ ይለኛል ምናምን አይነት ነገር ትላለች ምናምን። ከዛ ሂትማኑ እንግዲህ ይስማማል። ከዛ በኋላ እንግዲህ እሷ መክፈል አለባት። ሊሆን ኦልሬዲ ለሰውየው የከፈለው አለ፣ ለዚህ ግን አልከፈለውም። ስለዚህ ይከፍለዋል፣ አሚን እሷ ትከፍለዋለች ማለት ነው $10,000 ማለት ነው። ከዛ ይሄ ሰውዬ ይቀበልና ምናምን እንግዲህ ወደ ፖሊሶቹ ይመለሳል ማለት ነው። እና ፖሊሶቹ እንግዲህ ያላቸው መረጃ ምናምን በደንብ ማጠናቀር ይጀምራሉ ማለት ነው። ይሄ ሁላ ፕሮሰስ ሲሆን ግን አሁን ኔሊዮንን ጠንከር አድርጎ የሚያሳስራቸው ማለት ይሄም በቂ ነው እስር ቤት ለማስገባት፣ ግን ጠንካራ ነገር አልተገኘባቸውም። የተሻለ መረጃ ከተገኘ የተሻለ ሰዓት ሰርቭ እንዲያደርጉ ወይ ደግሞ ረጅም ጊዜ ኢቭን ላይፍ ኢን ፕሪዝን ሰርቭ እንዲያደርጉ የሚያስችል ነገር ማግኘት ይቻላል ማለት ነው። ስለዚህ ያንን ለማድረግ እንግዲህ ፖሊሶቹ በማሰብ ላይ እያሉ እንግዲህ ሊሆን ህይወትን እየኖረ ነው ማለት ነው። በቃ ያው እሱም ቺኩን ሊያስገድል ነው ኤክስ ገርልፍሬንዱን፣ እቺን ባሏን ልታስገድል ነው። እንግዲህ እነሱ ግን አሁን ላይ ያላቸውን ህይወት ዘና ብሎ እየኖሩ ነው ማለት ነው። ከዛ እንግዲህ አንድ ፖሊስ በዚህ መሃል አንድ ሀሳብ ያመጣል ማለት ነው። ነገሩ በጣም ፕሮሰስ እየወሰደ ነው። ጠንከር ያለ መረጃ አግኝተው ሊያስሯቸው አልቻሉም፣ ወይ ደግሞ ቢያስሯቸው በጣም ቀለል ባለ ነገር ነው የሚቀጡት። ስለዚህ ጠንከር ለማድረግ ነገሩን ማለት ነው አንድ ፖሊስ አንድ ሀሳብ ያመጣል። ያ ምንድን ነው? የሁለቱም ኤክሶች ጋር መደወልና ነገሮችን ስቴጅ እንዲሆኑ ወይ ደግሞ ድራማ እንዲሆኑ እንዲተባበሯቸው እንዲያደርጉ ማለት ነው። ከዛ እንግዲህ ይስማሙና ፖሊሶቹ በዚህ ይደውሉላቸዋል ማለት ነው ለኤክሶቻቸው። ከዛ ለሁለቱም ኤክሶች እንግዲህ ይነግሯቸዋል ሊያስገድሏቸው እንደፈለጉ ምናምን ሁሉንም ታሪክ ይነግሯቸዋል። ይህን ሲሰሙ ያዝናሉ። ከዛ ግን ከፖሊሶቹ ጋር መተባበር እንዳለባቸው ስለገባቸው ከፖሊሶቹ ጋር ለመተባበር ይስማማሉ ማለት ነው። ከዛ ከፖሊሶቹ ጋር ለመተባበር ከተስማሙ በኋላ ምንድነው የሚደረገው? ፎቶ
ይነሳሉ ማለት ነው። የታገቱ መስለው ምናምን ኤክስ ገርልፍሬንዱ የሱ የታገተች መስላ ፕላስተር ተደርጎ ምናምን ፎቶ አለ እዚህ ጋር አስቀምጥላችኋለሁ። እንደዛ ምናምን ሆና ትነሳለች። ጀለስ ደግሞ ባሏን ያው ይገደል በመኪና አለች። እሱ ደግሞ እንደተገደለ ተደርጎ ምናምን ስቴጅድ በሆነ በቀን ድራማ ነገር ተደርጋ ፎቶ ይላክላቸዋል፣ ያነሷቸዋል። ከዛ በኋላ እሱን ፎቶ ይዘው ሄደው ያሳዩቸዋል ማለት ነው። ከዛ የቀረ ጨላ ነበረ የሊዮን ምናምን፣ እሱም ያንን ይከፍላል ምናምን። በቃ ደስ ብሏቸው መጨረሻ ላይ እነሱ ምናምን ህይወታቸው ዘና ብለው ሊኖሩ ማለት ነው። ከዛ እንግዲህ ፖሊሶቹ አሁን በቂ የሆነ መረጃ አግኝተዋል። ስለዚህ ይይዟቸዋል ማለት ነው። ሁለቱም ይታሰራሉ፣ ፍርድ ቤት ይቀርባሉ። በጣም በሚገርማችሁ ሁኔታ እሷ በጣም አጭር ጊዜ ነው ሰርቭ አድርጋ ምናምን በዋስ ትወጣለች ማለት ነው። ቸከሷ በጣም በሚገርማችሁ ሁኔታ ከእስር ቤት ከወጣች በኋላ ይሄ ያደረጋቸው ነገሮች እንዳለ ምናምን ቀለል አድርጋ አልወሰደቻቸውም እና በጣም ጭንቀት ውስጥ ትገባለች ምናምን። መጨረሻ ላይ እንግዲህ ራሷን ለማጥፋት ትወስናለች ማለት ነው። ሊዮን በሚገርማችሁ ሁኔታ እሱ አልተፈታም። ፍርድ ሂደቱን ሲከታተል ቆየና በመጨረሻም እንግዲህ እስር ቤት እድሜ ልክ ይፈረድበታል ማለት ነው። ታሪኩ ከተመቻችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳል። ይህንን ቪዲዮም ላይክ በሉት፣ ለሌላም ሰው እንዲደርስ እንድታደርጉት በትህትና እጠይቃለሁ። ይመቻችሁ።